ውሸት ይኸውላችሁ በአሜሪካ ሀገር አታውራኒ ሰራ በአሜሪካ ሀገር ማለት ነው መንግስት መሆን አይችልም እስራኤል ካልፈቀደ በውስጥም ውስጥ ከእስራኤል ሀገር የበለጠ አሜሪካ ሀገር ያሉት እስራኤሎች ናቸው የሚወስኑ እስራኤል እንዲና እንደሚያደርጓት እናንተ ጋድ አሜሪካ ጋድ ፕሌስ አሜሪካ ጋድ ፕሌስ እስራኤል እያላችሁ ታመልካላችሁ። ለምን መሰላችሁ? እኛ ይሄ ምንድነው አይሲስ መጥቶ ካጠፋን እኛ ማለት ነው ማጥፋት አይችልም እንጂ ካጠፋን ኔክስት ታይም ኢትዮጵያ ነው መጥቶ እናንተ የሚያጠፋችሁ። ለምን አላሁ አክበር ያክ ሰው ግጀል ይላል። ውሸታም ለምንድን ነው እንደዛ ያልሽ? ሙስሊም ሳይሆን የምትከፋፍሉ ያለ ቁርአን ላይ አንተ ኮፍያ ያረካው ልጅ ማለት ነው አላሁ አክበር እያለ ግደሉ የሚል ከሆነ የሙስሊም ሃይማኖት ዛሬ ሃይማኖትን ይቀይራለሁ ሃይማኖትን ይቀይራለሁ እኔ ሃይማኖትን ይቀይራለሁ። በሙስሊም ሃይማኖት እየነገዳችሁ ሙስሊም ዓለም እንዲጠፋ እያረጋችሁ ነው። አይሲስን አታማልኩ። አይሲስ ማለት እንገራችሁ አይሲስ ማለት በአላህ ስም እየነገደ ከሞትክ በኋላ ድንግል ትበዳለህ እንዴ? ጋይስ ከሞትክ በኋላ ድንግል ትበዳለህ አትበዳም? እንዴት ነው ከሞትክ በኋላ 72 ድንግል እየጠበቀች ነው ገነት? ኧረ እባክህ የሙስሊም ሃይማኖት እንደዚህ አይደለም። ውሸት ከየት ነው ያመጣችሁት ይሄን ነገር? ሌሎች ሙስሊሞች እንደዚህ ጋር የሚያምኑ አሉ። ቁርአን ላይ አሁን አላሁ አክበር ያልክ ሰው ግደል የሚል ከሆነ ዛሬ በመረጃ በማስረጃ ተመጣለህ። ሲቀጥል አሁን ማለት ነው እኔ ዝም ብዬ እሰማለሁ። ማስረጃ አምጡልኝ። የለም እናንተ የኢራን ደጋፊ የሆናችሁት ኢራን እኮ በአረበኛ የሆነ ያለው ነገር አለ። እስራኤልን እናጠፋታለን። እኛ እኮ እኛ ከጠፋ እናንተ ነገ ትጠፋላችሁ። በአረብ ሀገር ስንት ነው የምትወረወሩት? ስንት ነው ዲስሪስፔክት የምትደረጉት? ሴቷ በዊንዶ እየተወረወረች እየተደፈረች፣ እኛ ግና ሰውን አንጀፍርም አንገድም። የእስራኤል ወታደር ዝም ብሎ ተንጋሎ ይስጠው እንሙት በቃ ሀገራችን ስንቀማ እስራኤል ትጥፋ እያለ በአረበኛ እያወራ ተንጋለን እንስጥ። ጦርነት እኮ ነው። ጦርነት ላይ ተንጋል ይሰጣል። ያማችኋል እንዴ? እኔ እስራኤል እንዳንድ እስራኤል ወታደር በሞት ሀገርን አሳልፌ አልሰጥም። እኔ ደግሞ ኢትዮጵያዊ አይደለሁም ጋይስ፣ እየተሳታችሁ ነው። እኔ ለኢትዮጵያ ስደተኛ ነኝ። እኔ ቤተ እስራኤል ነኝ። ቤተ እስራኤል ማለት ከእስራኤል ሀገር የሰለሞን ጥበበኛው ሰለሞን ከእስራኤል ሀገር ሀገሩን ተወርሶ ሀገሩ ወደ ስደት ስትሄድ እኔ የሰለሞን ጥበበኛው ሰለሞን ቤተ መቅደስ ሲፈርስ ወደ ኢትዮጵያ ከ3000 ዓመት በፊት በስደት ኢትዮጵያ ገባ። ከዛም በኋላ ከጊዜ ወደ ጊዜ ሀገራችን ሲደራጅ ሀገራችን ስናስመልስ ጀግናዎች ነው። 5 ሚሊዮን ያለው እስራኤል ሀገር ሙስሊም ጋር ፍቅር ነን በእስራኤል፣ ክርስቲያን ጋር ፍቅር ነን በእስራኤል። ጎልጎልታ የምትጠበቀው በእኛ በእስራኤሎች ነው። ሙስሊም ክርስቲያን ይሁዲ በአንድ ላይ ሶስቱ ሃይማኖት በአንድ ላይ ተዋዶ የሚኖሩበት ሀገር። መስጊድ ከፈለገ ፓርላማ ላይ ገብቶ አንድ አረብ መስጊድ ስሩልኝ ይላል። የእስራኤል መስጊድ ያሰራል። ቤተክርስቲያን ከፈለገ ቤተክርስቲያን ይሰራለታል። በዓለም በፍጹም በሃይማኖት የማይጣለበት ቆይ በዓለም በፍጹም በሃይማኖት የማይጣለበት ሀገር በይሁዲ ሀገር ሙስሊም የሚከበርበት ክርስቲያን የሚከበርበት ሀገር ስለሆነ ቃል ለሰማይ እዚህ ሀገር ስትመጡ አስተነግዳችኋለሁ። ሙስሊም አንተ ኮፍያ ያልከው ልጅ እስራኤል ስትመጣ አስተነግዳለሁ፣ ወስዳለሁ ከአረቦች መስጊድ እየው። አንተ ግን መጣህ ውሸት ነው ሙስሊም ይጠላሉ ብለህ አውቀህ ወንድምና ወንድም ማገዳደል። ጋር ያዕቆብ ልጆች ነን ጋይስ። ቆይ ይስሐቅ ማን ነው? አብርሃም ማን ነው? ያዕቆብና መንታ ወንድማማቾች ነው የሚጣሉት። ሙስሊም ጋር እኛ የአንድ አባትና የአንድ እዛው ያለሽ ጥያቄ ትመልሽልኛለሽ። ስለተላልን ስታሳፍሩ በእውቀት ደረጃ ስለተላልን ስለተላልን ትመልሽልኛለሽ። በታሪክ እንሄድና እስራኤሎች አሁን እስራኤል የምትባራ ያለችው ሀገር ሲገቡ ተላል የሚባል ቦታ ላይ እናንተ ሀሳባችሁን ተላል የሚባል ቦታ ነው የገባችው። ባይዘዌ ዲስሪስፔክት ማድረግ የለብሽም ሰውን ማለት ነው። ቅድም ተናግረሻል። እኔ ወንድ ልጅ አልሳደብም ብለሽ እየሰደብሽ ነው። ዝም ያልከው እኔ አብርሽ ወንድሜ አጥፍቷል። ስሚ አብርሽ ወንድሜ ማጥፍቶ ሊሆን ይችላል። በእኔ በኩል ይቅርታ፣ ችግር የለውም። ይኸው ይቅርታ ጠይቋል ያለው እስራኤል ትጥፋ እያለ ነው እየተሳደበ። ምንድን ነው የምትለው? ስንት ህፃን ሀሳባችንን እንግለጽ። እዚህ ጋር ለማውቃት ሳይሆን ስለሆነ እየሰማሁ ነው። እህት አለ ስንት ህፃን ገደልሽ አለ። እስራኤል ትጥፋ አለ። ምንም አላልኩም እኔ። አረብ ይጥፋ አላልኩም።
ይባላል። ሰዓትሽን ጨርሰሻል። አሁን እኔ ተሳደበ ምንም አላልኩም። ጥያቄን ልጠይቅሽ ትፈልጊያለሽ? በኋላ ሚውት እንዳታነው ገብቶሻል? ይሄ አሁን አይሁዶች ያሉበት ይሄ እስራኤል የሚባለው ቦታ ሰላል የሚባል ቦታ ላይ ነበር መጀመሪያ የገቡት። የቆሻሻ ቦታ ነበር። እንደ ሂስትሪ እናውራ ከተባለ ወደ ታሪኩ እንግባ። ይህ የሃይማኖት ጸብ አይደለም። ሀገርን እስራኤል ቆሻሻ እያልክ አታውራ። ዲስሪስፔክት አታድርግ። ሌላች 10 ደቂቃ ሰጥቼሽ እሺ ብሎ ቦታ የነበረ ቦታ አጽድተው እዛ በማስታት የያዙ እየተሳደቡ ማውራት አስወጣት እስከሚጨርስ አንዴ እድል እሰጥሻለሁ። 10 ደቂቃ ስንሰጥሽ ሌሎቹን አስቆሚያለሁ እንደፈለግሽ። በእርግጥ የተናገርሽው ሚዛናዊ ንግግር ነው። ቢሆንም አመሰግናለሁ። የእኔ ጌታ አንተን አከብራለሁ። ተራሽ ሲደርስ ግን ቦታ ይሻለኛል። ሱቃና መብረቁ ሱቃና ታዳምጣለች። መሳደብ ሊያንገሸግስሽ ስለሚችል ምክንያቱም አንቺ ተላል የሚባል ቦታ ላይ ነበሩ ይሁዶች። መዲናም ላይ ነበሩ። ኮፒሊንክ ነው የምንፈልገው። ታፕታፕ ይቅርና ኮፒሊንክ አድርጉ። እየተመታ ሊሆን ይችላል። ምን አለ መሰላችሁ መዲና ላይም ነበሩ ይሁዶች። ይሄ ማንኛውም ሰው የሚያውቀው ነው። ያ ሁላ እንትን የነበሩበት እነሱ ሲሄዱ ግን ተላል የሚባል ቦታ ላይ ነበሩ። እስራኤል በማስፋፋት ለመሬት ሽሚያና ቅሚያ ነው። ቆሻሻ የነበረ ቦታው እዛ ተላል የሚባለው የቆሻሻ እዛ ሰሩና እዛው ይሄ ባር እንደሚባለው እንደ ጭፈራ ቤት እንደሚባለው ሰርተው ብዙ ሰዎችን በዚህ እየሰበሰቡ የሀገራቸውን ሰው በመሰብሰብ ነው የመጡት። እስራኤል የምትባለው ሀገር በኡጋንዳ ላይ ልትመሰረት ነበር። እያስመረጡ ነበር። የተሻላቸዋል እየተባባለ ነበር። ወደ ታሪክ እንሂድ ከተባለ ይህ ነው የእስራኤል። አሁን ግን አንዳንዳችሁ ላይ ጭንቅላታችሁ ያለው ማሰብ የምትችሉ ከሆነ እንደ ሰብአዊነት ማሰብ ካለባችሁ ይሄ ሃይማኖት ሌሎቻችን ኮፒ ሊንክ እናርግ። ቤቱን በጣም እንትን አድርገውታል እና ኮፒ ሊንክ አድርጉ። እውነት ነው የሆነ እየያዘን ነው። ኮፒ ሊንክ አድርጉ፣ አደራ ኮፒ ሊንክ አድርጉ። እና ይህ ጦርነት የሃይማኖት ጦርነት ወይ ደግሞ እስልምና ክርስትና ወይም ደግሞ ሺዓ ምናምን የዛ አገር ጦርነት አይደለም። ይህ የሰብአዊነት ጦርነት ነው። ገብታችኋል? የመሬት ቅሚያ ስለሆነ አንድ ህፃን ልጅ ሲሞት ስታይ በእኛ ሀገር በኢትዮጵያ በ77 በነበረው ድርቅ ሁላ ስንት ፈረንጆች ናቸው የእኛ እህት ወንድሞቻችን ወስደው ያሳደጉት በሰብአዊነት። አንድ ልጅ አንስተው ባለመውሰዳቸው ፎቶ አንስተው እዛ ትተውት በመሄዳቸው ያበዱ ሰዎች እኮ አሉ። አናውቅም። ሰብአዊነት እኮ ነው እንደዛ የሚያደርጋቸው። የኔ ዲነል ኢስላም ለእኔ ዲነል ኢስላም አብዲ ወንድሜ ሊሰጠኝ አይችልም፣ መብሩቁ ሊሰጠኝ አይችልም፣ ሊከለክለኝም ዳውን ሊያደርገኝም አይችልም። በጣም ያዘንኩበት የመሐመድ እናንተ በ27 እና ያውም በዛ በረህመት ወር ረመዳን በሚባልበት በረህመት ወር ረህመት ሸይጣን በሚታሰርበት ሰዓት ሸይጣን መሆን ኢና ሊላህ ወኢና ኢለይሂ ራጂዑን ኢና ሊላህ ወኢና ኢለይሂ ራጂዑን። ረመዳንን ጾሜን አፈረሳችሁ። እኔ ነኝ እንዴ? ለእኔ ነው እንደሚጾመው? ለአላህ አይደለም የሚጾመው? እኔ እኮ የምጾመው ለአላህ ነው። ለአላህ ነው የምገዛው፣ ለአላህ ነው የምሰግደው። እዚህ ቲክቶክ ላይ ቆሜ ከመብረቁ ጋር ከነበር 30 ሰዓት ከደረሰ ዘግቼ ነው የሚሄደው። አይደለም በረመዳን እኔ ተናድጄ በመብረቁ ምግብ ልበላ አይደለም ወይ ደግሞ እስልምና ልጠላም አይደለም። እዚህ መብረቁ ጋር የፈለገው አጀንዳ ነው። ቤቴም ከፍቼ ማንም ሰው ያቀኛል። 30 ሰዓት ከደረሰ ዘግቼ ነው የሚሄደው። ዲኔ ነው የምቀድመው። ይሄ ጦርነት ግን የዲን ጦርነት አይደለም። ህፃኖች እየተገደሉ እንዴት ብለህ ነው አንተ ጭንቅላትህን ተደፍኖ እኔም በገደሉ 7 ነፍስ ተሰጥቶኝ አንድ ነፍስ እኮ ነው ያለን። 7 ነፍስ እንኳን ቢኖረኝ እንዴት ብዬ ነው የሚባለው? ያውም የቢላል ሀበሻ ሀገር ልጅ ሆነ ያውም ሙስሊም ሆነ። የእኛ ሀገር እኮ የፍትህ ሀገር እኮ የእኛ እኮ አርዱል ጠይባ ከሚባሉት ሀገር እኮ አንዷ እኮ ኢትዮጵያ እኮ ነች። ከኛ እንደዚህ አንደበት ከኛ ሙስሊሞች ተብሎ እንደዚህ አንደበት ሲወጣ
ወላሂ እኔ ያስጠላኝ እኔ መሐመድ ካደገበት ሀገር በመውጣቴ ለራሱ አሳፈረኛል። ለካ ከመሐመድ ጋር ነበር እኔ የነበርኩት። ለካ ከመሐመድ ላይ ነው አወል ሶፍ ላይ ቁጭ ብለን የሰገድነው። ወላሂ እኔ ለራሴ አሁን ደስ የሚለኝ አልሐምዱሊላህ አላ ንዕመቱል ኢስላም። በተርቢያ ነው የምናድገው፣ በስነ ስርዓት ነው የምናድገው። የማንም ጠላት ሆነን አናድግም። ሁሉም ወዳጃችን ነው። የእኛ ዲን እኮ መስጊዳችን አፍርሰን እኮ ነው የአይሁድ ቤት መንገነባው። የእኛ ዲን ያ ነው ያስተማረን። የእኛ ዲን ያስተማረን ያ ነው። ያነት አንዴ ይቅርታ መብረቁ ስራ ልገባ ስለሆነ ልወጣ ነው። ያው ዝም ብዬ ከምወጣ ውይይታችሁን ቀጥሉ። ወደ ስራ ልገባ ነው። ቴንኪው ስለነበረን ጊዜ። እሺ አብርሽ እናመሰግናለን። አብሮስ አንድ ደቂቃ አብሮስ አልተገናኘንም። ፈጣሪ አንተንም ቤተሰቦችን እንኳን ለዚህ ያበቃቸው የሰሙት አሜን አሜን። ከዛ በኋላ አልተገናኘም፣ ግን መልዕክት ልክ ያለው ብዙዎቹ ጓደኞች መጥተዋል። እዛ ያሉት መልዕክት ልክ ያለው ደረሰ ያልደረሰ አላውቅም እና ደስ ብሎ ያጋጠመ ነገር አለ አብስ እኛም አናውቅም። ከነ ባለቤት የመኪና አደጋ ደርሶብኝ ሆስፒታል እኮ ገብተን ነበር። እኛ ጉዳት ነበረው። አዎ ከፍተኛ ጉዳት። ያው ባለቤቴ የወገቧ 3 አጥንት ተሰብሮ ቀዶ ጥገና አድርጋ ምናምን ብዙ ነገር ተፈጥሮ ነበር እና ፈጣሪ አምላክ ደግሞ የውስጥህን ሲያቅ ደግሞ ያው ፈጣሪ አይሳሳትም፣ በስራው ድንቅ ነው እና ክብሩን እሱ ይውሰድ። በአጭር ጊዜ ውስጥ ያው ተሽሏት ምናምን ወጣች። ያው እሷም እኔም ፈጣሪ ይመስገን ብቻ አልሐምዱሊላህ ይማራቸው። እግዚአብሔር ይመስገን። አሁን አለፈ ሁሉ ነገር። አሁን ላይፋችን ቀጥሏል። ለማንኛውም ስለነበረም ጊዜም ቴንኪው አመሰግናለሁ። እናንተም ውይይታችሁ ደስ ይላል። መብረቁ ያው እንደዚህ አይነት ጋጠ ወጥ ደግሞ ስድቦች ያሉበትን የሀሳብ ነፃነት ቢኖርም ያው እንደዚህ አይነት ጋጠ ወጥ ስድቦች ምናምን ሲሳደቡ ደግሞ ከት ማድረግ መቻል አለበት፣ ከውይይት ይልቅ መናናቅ ስለሚያጋድል። ስለዚህ ይሄንን ነው ምለው። በተረፈ መልካም ቀን ሁላችሁ። እናንተ መልካም ቀን ይሆንልህ። ስለመጣ እናመሰግናለን። ኦኬ ኦኬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም መብረቁ ከአጀንዳው አቅጣጫ ወጣችሁ። አንዴ ሰበካ ውስጥ ገባችሁ፣ አንዴ ፖለቲካ ውስጥ ገባችሁ፣ አንዴ ሁማኒቲ ውስጥ ገባችሁ። ግራ ገባ። አንድ ደቂቃ ትፈቅዱልኛላችሁ? ስራ ላይ ነው። ስራ ያዳካው እሺ ሰላም ብያለሁ ሁላችሁንም። እንግዲህ እኛ ኢትዮጵያውያኖች የእስራኤል ደጋፊ በሱ ነው ሀሳብ ኦኬ በጣም ጥሩ። በአንደኛ ደረጃ አባት ጠብቅ ከአንተ በፊት ሰዎች አሉ አይደል? እኛ ተሳደደን እኛ እኔ እወጣለሁ። ባያጅራ ዲፈም ባያጅራ ደቂቃ ብቻ ቢናገር ነው ዳንጋ አይቆይም። አቋም ወይ መልዕክት ያስተላለፍ አንድ ደቂቃ አይ መቼ ደላገረ ጅራ ፈረንጅ ማልታት ኢትዮጵያ ደላገረ ጅራ ፊ ደቂቃ ተከናየ ማጀሬት ወለ ዱበደ ጅራ ማልታት ጉርበዮ እና አብርሽ ሀሳብን አጠቃላይ ኦኬ አመሰግናለሁ። አሁን የዚህ የእስራኤልና የኢራን ጦርነት ምናምን ይሄ ነገር እኛ ብዙም ለው ላይ ጉዳዩን ባንገባበት ጥሩ ነበረ፣ ግን አንዳንድ የሚያናድዱ ነገሮች አሉ። ኢራን እስራኤል የምትባል ሀገር በጣም ጆኖሳይደር ሀገር ነች እና ማንም ሰይጣንን በማጣት እኔ እደሰታለሁ እንደ ግሌ። እንኳን የሰው ልጅ አይደለም ሰይጣንን ባይወድማት እኔ እደሰታለሁ እንደ ግሌ ማለት ነው። ለምን ጆኖሳይደር ሀገር ነች። ነገር ግን የእኛ ጣጣ ራሱ ብዙ አለ። ሀገራችን ውስጥ ብዙ ጣጣዎች አሉ። ያንን ነገር ከማስተካከል ይልቅ ድል እከሌ እያሉ የሚያስቃብጡ በተለይ እኛ ኢትዮጵያኖች ሙስሊሞች፣ ወላሂ አላህ ምስክሬ ነው ልንገራቸው፣ እኛ ኢትዮጵያኖች ሙስሊሞች በተለይ በጎንደር እና በጎጃም ያሉ በጣም አስቸጋሪ ናቸው። ለኢትዮጵያ ሙስሊሞች በጣም ጽንፈኞች ናቸው።
እውነቱን እንናገር። በማያገባቸው ውስጥ ነው የሚገቡት። እውነቱን እንናገር። ጥላቻ አላቸው። እውነቱን እንናገር። ያው በጎንደር ላይ ነው ቤት መስጊድ ፈርሶ ቤተክርስቲያን የተሰራበት። እውነቱን ተናገሩ። እውነት እየተናገርን እውነቱን እንትን እያልን እንሂድ። ችልም ሙሉ ክርስቲያኖቹን እያልኩ አይደለም። ሙሉ ክርስቲያኖቹን እያልኩ አይደለም። እንደዚህ አይነት ቦታ እንደዚህ አይነት የጽንፈኝነት የሙስሊም ጥላቻ ኢትዮጵያ ውስጥ አለ። ያንን ማን ነው ራሱን ያስደፈረው? ራሱን እንዲጠላ ያደረገው ራሱ ሙስሊሙ ነው። ራሱ የኢትዮጵያ ሙስሊም ነው ማለት ነው። ስለ ሙስሊምና ስለ ክርስትና አይደለም። ገባኝ። አሁን እነኚህ ሰዎች ኢትዮጵያኖች እዚህ ነገር ውስጥ የሚገቡት ኢቭን የእኛን ጥላቻ ነው። ገባ? እዚህ ነገር ውስጥ ገብተው እዚህ ነገሮች የሚቀላቀሉት እኛን ኢትዮጵያኖች ሙስሊም ጥላቻ ነው። ወደድክም ጠላህም ማለት ነው። ድል ኢራን የሚሉትም ነው የምትናገረው ወላ ድል እስራኤል የሚሉት? አንዴ ወደ ስራ አየህ ይፈማውል እና ራያነ ጨርሰሃል። ወደ አብዲ ልሂድ። ወደ ስራ የምትሉ ሰዎች ደቂቃችሁን ጠብቁ። ምናልባት ዳንጋ አንድ ደቂቃ ተናግሮ ይወርድ ነበር ከዚህ በፊት። ወደ ስራ የሚሄድ ሰው ካለ ችግር የለውም። እኔ ያለሁኝ ዳንጋ ኬንስተው ይጨርስና አብዲ ይጨርስና ችግር የለውም። ዳንጋ እኮ የሚያወራው ሌላ ነገር ነው። አሁን እኔ የምናገረው ነገር ላይ መቻችሁ ይችላል። እኛ ለዘብተኛ ሆነናል። የራሳችን ጥንካሬ ያስፈልገናል። እዛ ጋር የፈለገ ሰው ብፈናፈስ ዳንጋ ኖ እሱ አይደለም። ዳንጋ አዳምጥ። የፈለገ ነገር ይሁን እዚህ ሆነ ሌላ ሀገር ሆነ ሙስሊም ሲጎዳ ዝም ማለት አችልም። ማሽቃበጥ አይደለም እኮ አዳምጠኝ። ለሀገራችን ስለ ሀገሩ አይባልም። እኔ እየነገርኩ ነው። አንዴ አዳምጠኝ። እኔ እየነገርኩ ነው። የሙስሊም ደም ያው የሙስሊም ደም ነው። የትም ዓለም ላይ ያለው ሙስሊም ለእኔ አንድ ነው። በቃ እሱ ነው እንጂ እኛ ሀገራችን ላይ ብቻ አዳምጠኝ። አሁን እዚህ ጋር እኛ ሙስሊሞች ሆነን ኢትዮጵያዎች ሙስሊሞች ሆነን ከነኚህ ሰዎች ጋር አብረን የሆነ ግለሰብን ምንመታ አለን አይደል? ስንት ሰዎች ናቸው? ቁጥር አለው። አሁን አልሐምዱሊላህ ታቦት ገባለን የምል የለም እንደ ኢትዮጵያ ውስጥ ታቦት በሰላም ላለን ቆይ አይደለም ሲነገረኝ በደንብ ስማ። ደንጋኬ አንዳንዴ የያዝነው ወሬና ይሄ ይምታታብናል። ዳንጋ ገሮጄን ከዚህ የስተራ ቡይቲ አየ እንዴ ማን ዱቢ ሩኩቱ በርባዳ ጀረቲ ተና ሩኩቱ በርባዳ ጀረቲ ዋው መተከንጅሩ ገድቡሲቱ ሞንቴም ኩቴት አየ ቶል ኦኬ ወጣት ዳንጋ አጀንዳ ሊያስቀይር ነው የመጣው። ቀጥል አብዲ። ከዛ ወደ ሳኪ መጨረሻ ላይ ሰፋው ችግር የለውም። እኔ የምናገረው በሙሉ አብዛኛው አዳምጠኝ። እኔ እቺ ከመጣች በልጅቷ ላይ የተነሳ ነገር ነው የምነግርህ። ያው እስራኤላኖቹ እናውቃለን አይሁዳን ምን አይነት አመለካከት እንዳላቸው። ለሰበካ ነው የመጣችው። 100% ማወቅ ያለብህ ለመስበክ ነው የመጣችው። ለምንድን ነው የምትሰብ እሷን ተከትሎ የሚሄድ ሰው የለም። ግን ያለውን እውነታ ደብቃ 100% ውሸት ስታወራ እሱን መረዳት አለብህ። አታይም እንዴ አመለካከቷን አታይም? አላሁ አክበር ማለት ግደል ማለት ነው። አላህ አክበር እያላችሁ ሙስሊም ሰው የሚገል ከሆነ እያለች አላልታታል ብላለች። አይኤስ ነው የምትለው። አሁን እነዛ ሙጃሂዶችን አዳምጠኝ፣ እሺ አዳምጠኝ። አላህ እነዛ ሙጃሂዶች ስትሳደብ አንተ ራሱ ማስወጣት ነበረብህ እንደ አንድ ሙስሊም። እኔ የምጠበቅብህን ገዝት ላይ ቁጭ ከፈለገ በኋላ ትግባ እንደዚህ አትበይ ብልሃት ራሱ እነዛም በአላህ መንገድ ላይ የሚዋጉትን በአላህ መንገድ ላይ የሚሞቱትን ሰዎች ስትሳደብ አይኤስ አራጆች ናቸው ብላ ስታወራ ራሱ ገዝት ላይ ማስቀመጥ የለብህም አንተ አንድ ሙስሊም ማለት ነው። እኔ የምነግርህ ነገር የፈለገ ሰው ይመልከት፣ የፈለገ ሰው ይግባ፣ የፈለገ ሰው ይውጣ። አይኤስ የሚባል ቡድን አለ እንደኛ ሙስሊም አይኤስ እያለች እኮ ስም የምታጠፋው አዳምጠኛ። አይኤስ የሚሉት እኮ እነሱ አይደለም ማለት አዳምጥ ሙይት አስስልኝ
እሱና አብዲን አስጨርሰው። ምክንያቱም የያዘው ነገር አለ አብዲ። ለሱ ደግሞ እኔ ወኩልለታል ነው። አዳምጠኝ። አላሁ አክበር ያንን ተወው። ስለ እሷ የምታወራው ስለግል አሁን ሙጃሂዶቹ በአላህ መንገድ ላይ ሞቱትን እንደዚያ ስታወራ እንደዚያ ዝቅ አድርጋ እነሱ በኒ እስራኤልና አሜሪካ ሙጃሂዶችና በአላህ መንገድ ላይ ሞቱ እነዚያ የሐማስን ወታደሮች እንደ አይኤስ ብሎ ነው ስም አወጣላቸው። አይኤስ ነው የሚሏቸው እንጂ ሙጃሂድ ብሎ አይጥሯቸውም። ጠላት ስለሆኑ ለምን ስም አወጡላቸዋል? ስማቸው ማን ነው? አይኤስ ተብሎ ነው። አሸባሪ እነዚያ እንደዚህ አሸባሪ ተብሎ ነው። የሙስሊም ጥላቻ ስላለባቸው አሜሪካና እስራኤል የሙስሊም ጥላቻ ስላለባቸው ምንድን ነው የሚሉት? ከህፃነታቸው የሚያድጉት አሸባሪ ተብሎ ነው። ለምን እንደው አሸባሪ እንደተባሉ ታውቃለህ? ላኢላሀ ኢለላህ ሙሐመድ ረሱል አይኤስ እና እንትኖች አታቀላቅላ። እኛ ሙስሊም ነን አታቀላቅል። እልን ነገር አትለጥፍ። እሱ በተረዳበት ምክንያቱም እነ ፍልስጤሞች ያሉበትና አይኤስ ያለበት ካምፓኒያቸውም የተለያየ አስተካክለ ታወራው ከሆነ ሚዲያ ላይ አለ ሀሳቡን ይጨርስና ቀጣይ እናንተ ትመጣለህ። ልታሳቡን ትልልቅ ሰዎች አይደለን እንዴ? በቃ እሱ ሀሳቡን ይጨርስ። እነሱ በእነሱ ጭንቅላት አይኤስ ማለት አዳምጠን፣ እነዛ ሙጃሂዶችን አይኤስ ነው ብሎ እንትን ጠላቻ ስላላቸው የሰማያን ነው። አላየህም? አላሁ አክበር 70% ጀነት ነው 80% ጀነት እንደሚገቡ ያውቃሉ። ሙጃሂድ ለምን እንደሚጓጉ ያውቃሉ። እነሱ ራሳቸው ያውቃሉ። ሙስሊም ጂሃድ ቦታ ላይ ሄዶ ሲሞት ምንዳው ጀነት እንደሆነ ስለሚያውቁ ብላለች። እሷ ራሷ ስትል ነበር ተብሎ ጀነት ትገባለህ ተብሎ እየመጡ እየሞቱ ነው ምናምን ብላ እኛ ላይ ስትሳለቅ ነበር። እውነት ነው። በሀገራቸው በሃይማኖታቸው መሞት ጀነት ነው። እነሱ አይፈሯቸውም። መቼም ቢሆን ይፈሩናል ብለሽ አታስቢ። ሚሳኤል አይደለም ኑክሌር ብታዘንቢባቸው አይፈሯቸውም። እንገርሽ 100% ምነግርሽ። እነሱ ከሞቱ ወደ ጀነት ነው፣ እነሱ ወደ ጀነት ነው ሩጫቸው እንጂ እስራኤል እናንተን ምን በደሞዝ እናንተ እኮ የምትዋጉት በደሞዝ ነው። ፈላሻዎች በደሞዝ በብር ደሞዝተኛ ስለሆናችሁ ብቻ ነው የምትዋጉት፣ ብር ስለሚከፈላችሁ። ኦኬ። እነዛ ደግሞ ጀነትን እየተሽቀዳደሙ ነው የሚሞቱት። አይፈሯችሁም ለመሞት እየተኩሱ ታንክ በድንጋይ ሲቀማችሁ አላየሽም? አየሽ? ጀነት ማለት ይሄ ነው። ለምን? በሀቅ መንገድ ላይ ስለሚሞቱ ምንም ፍራቻ የለባቸውም። በሀቅ ላይ ስለሆኑ ቢሞቱም እነዚህ ሰዎች የጀነት ስለሆኑ ቃል ስለተገባላቸው እየሰማሽ ነው። በእኛ ሃይማኖት ማለት ነው። በእናንተ አላውቅም። አይፈሯችሁም በጭራሽ። እናንተ በታንክ ስትመጡ አያልቁም። ደግሞ ፕሊዝ ሚዩት ያዝ። ማን ነው አዲስ የገባ? አይፈሯችሁም ታንክ። እኛ ደግሞ ለምሳሌ ፍልስጤሞች የሐማስ ወታደሮች ምርኮኛ እንዴት አድርጎ እንደሚለቁ ከእነሱ ነው የተማራችሁ ያላችሁ ራሱ ስነ ስርዓት። በእኛ ሃይማኖት እንኳን ምርኮኛ አትግደሉ የሚላለ፣ እናንተ ግን ትገላላችሁ። ስንት ገላችኋል? ስንት ነው? ስንት ቴልአቪቭ ላይ ስንት እስረኛ አለ? ስንቱን እያረዳችሁ እየገደላችሁ። በእኛ ሃይማኖት በትግል ላይ ያለውን ሰው ብቻ ግደል ነው የሚለው እንጂ እየሰማች ነው። ጂሃር ላይ የመጣው የደረሰ ዛፍ እንኳን አትቆረጡ ነው የሚለው የኛ። እነሱ ደግሞ በዛ መንገድ ላይ ነው የሚዋጉት እንጂ እንደናንተ ያገኙትን እየደፈሩ ሴትን እየደፈራችሁ ገብታችሁ ሴትን ትደፍራላችሁ፣ ምግብ ትቀማላችሁ፣ በእርግጫ እየመታችሁ አለ እንደ ሽማግሌ ምናምን። የምን ምግብ ነው የምትሰጡት? ህፃን ልጅ በድንጋይ እየመታችሁ አሮጊት ላይ የእስራኤል ወታደሮች እያየን አለ። በቪዲዮ እኮ እየተለቀቀ ነው። አሮጊቶቹን እየረገጣችሁ ቤታችሁ ውስጥ ገብታችሁ ቤታቸውን እንኳን እያፈረሳችሁ የተመታውን በምሳሌ የተመታውን ቤት ገብታችሁ ስታፈራርሱ ወንበራቸው ላይ ምናምን አልነበረ? እናንተ ምግብ የምሰጡ በእርግጫ ምናምን ምግብ ስታገኙ እያቃጥላችሁ አይደል? ምግብ እንዳይበሉ ምግብ የምንረዳ ብለሽ የምታወሪው አንቺ። እዚህ ማንንም ልንገርሽ፣ ማንንም ለመስበካት ማንም አይሰማሽም። እኛ እናውቃቸዋለን። የእናንተ መጥፎነት፣ የእናንተን የእስራኤል መጥፎነት እናውቃለን። እኛን ለማስረዳት እዚህ አማርኛ ተምረሽ ወደ እኛ አትምጭ። የምነግርሽ ነገር እኛ ስለምናውቃችሁ እኛን ለመሸወድ አትሞክሩ።
100% የምነግርሽ። እነሱ የሚዋጉት ወደ ጀነት ለመሽቀዳደም ነው። እናንተ ደግሞ ለደሞዝ ስትሉ ነው የምትዋጉት። ሀገር የላችሁ። ሀገር እስራኤል የሚባል ሀገር አናውቅም፣ የለም፣ በታሪክ የለም። የሰውን ሀገር አሜሪካ ሀያል ሀገር ይዛችሁ ነው የምትዋጉት ለመቀማት የሰውን ሀገር 100% የምታውቂው እና ይሄ ነው የምለው። ካላት እስኪ ታስረዳ ደግሞ ሌላ መረጃ ካላት። ኦኬ ወንድሜ አንዴ ንግስቷ ሁለቱንም አድርጌ የኢትዮፈሪጅንም ጨምረሽ የሁሉንም ጨምረሽ መጨረሻ ላይ 10 ደቂቃ ወስደሽ ሀሳብሽን ትሰጫለሽ። አሁን እሱ ስትመልሺ እሱ ያንቺን ሲመልስ መመላለስ ነው የሚሆነው። ማንም ሰው ቤት እንዳያያዝ። ኢትዮፈሪጅ ኔክስት ሳቂ ግን አፍኜዋለሁ። ችግር የለውም። ውሃ ጠጥቼ ተረጋግቼ መጥቻለሁ። ችግር የለውም። ኦኬ አሁን እኔ የመጀመሪያ ስገባ ምን ነበር ምን ጥያቄ ነበር ያቀረብኩት? ወንድም አንተ ምጭማል ያለሽ ሁሉንም ተባለ ንግስቲ ዋይ ወይ መልሻለሽ። ስሚና ሁሉንም አንድ ላይ ለሽ መለስ አድርገሽ ማለት ኧረ ተውኝ። አማርኛ ለእኔ ከባድ ነው። ፕሊስ አማርኛ የተማርኩት እዚህ ሀገር ማለት ነው። ሲበዛብኝ ጭንቅላት ነው የሚያመኝ። ሀሳቡን ኢትዮፈሪጅ ጨምርና የሁለታችሁን ዋይ ባለስ ትመልሻለሽ። እሺ ቀጣይ ታወሪያለሽ። አሁን ኢትዮፈሪጅ እናገርና የሁለት ጥያቄ እኔ ነው ከባድ ነው ለእኔ አማርኛ። ፕሊስ በእናታችሁ ለስልመትና ከዛ ለሱ የህፃኖቹ ደሞቹ እናንተ አማርኛ ለእኔ ከባድ ነው። ብዙ አላስታውስ የህፃን ልጅ ደም ነው። የህፃን ልጅ ደም ነው። ራስሽ ሌላ ኢሞሽናል እንደሚያደርግ አውቃለሁ። አይደለም እኔ አይደለም ማዘር ትሞት ውሃ ጠጥቼ መጥቻለሁ። ብዙ ጥያቄ ሲበዛ መመለስ አልችልም። አክብሩኝ፣ አልችልም አማርኛ። ፕሊዝ በእናታችሁ ስጦኝ። ምን ናችሁ ነው አንቺንም ጥያቄ አልጠይቅም፣ ማንንም ጥያቄ አልጠይቅም። ሀሳቤ ብቻ ነው ያለው ነገር ነው። እሱ ባለኩፍያ ላለው ለመልስና ከዛ አንተ ጋር ላውራ አንድ ላይ ካለ ቢት አወራለሽ ማለት ነው። በደቂቃ አንድ ሰው መልስ መስጠት አይቻልም ማለት ነው። ስራ የላችሁ ካለባችሁ ውጡና ስራ ከሌለባችሁ ደግሞ ተጠባብቃችሁ አውሩ። አሁን ይኸውልሽ የአብዲ ጥያቄ ሰምተሻል አይደል? የእሱን የኢትዮፈሪጅን እናዳምጥና ለአንቺ ሰጥሻለሁ። 10 ደቂቃም ከፈለግሽ ወስደሽ ብቻሽን ስለሆንሽ 10 ደቂቃ ወስደሽ ታብራሪያለሽ። ለምን ትቸኩላላችሁ? እኔ የሚያወራው የራሴን ሀሳብ ነው። ራሴን ሀሳብ ማናቸውም አልናገርም። ምክንያቱም ያለው ሁኔታ እገነዘባለሁ በተወሰነ መንገድ። ለኢራን የራሷ አሮበት የሰው ነው ማሰለች ማለት ነው። መጀመሪያ ኢትዮጵያዊ የሆንኩ በሙላ መጀመሪያ እርስ በራስ ተስማሙ። የራሷ የሌለባት ለሰውን ጠግባ እንትን ያለው ጠግቦ አንድ ሀገር ላይ ተቀምጦ በአንድ ሀገር የሚጣሉት አንተ በዳቦ የምትጣላ ህዝብ ዓለም ላይ ታጥቆ በቃኝ ብሎ የሚዋጉ ሰዎችን ደጋፊ ነኝ ተደጋፊ ነኝ ስትሉ ትንሽ የራሳችሁን ታሳዝናላችሁ። ዳቦ የመራራችሁ እስራኤል ደጋፊ ነኝ ኢራን ደጋፊ ነኝ ስትሉ ታሳዝናላችሁ። መጀመሪያ ራሳችሁን ደግፉ። ሙስሊምም የኢትዮጵያ ሙስሊምም የኢትዮጵያ ክርስቲያንም ምንም የራስን ደግፋችሁ የዲንም የፖለቲካም እውቀት የላችሁ። ዝም ብላችሁ ሀዲሳችሁ ቁርአናችሁን እዚህ ላይ አትናገሩ። ፖለቲካ የምታወሩ ከሆነ ፖለቲካው ስለ ሀዲስ እና ስለ ቁርአን ከሆነ መስጊድ እውነቴን ነው ብላችሁ። ምክንያቱም ኢትዮጵያ የትኛው ፖለቲካ ፎር ኤግዛምፕል